ሰላም የአድማጭ ልብ ዩቲዩብ ቻናል ቤተሰቦች፣ ሰሞኑ በሰፊው በማህበራዊ ሚዲያ አነጋጋሪ ስለነበረው የቤተሰብ ጨዋታ አቅራቢ ፍለጋ ላይ እንደነበር ይታወቃል። ዛሬ የመጨረሻውን ሚስጥር ይዘንላችሁ መጥተናል። በትላንትናው ዕለት የመጨረሻዋ ሴት ብቸኛዋ እጩ በሆነችው አርቲስትና ኮሜዲያን ንጹህ ኃይሌ የቤተሰብ ጨዋታ የእጩ ግምገማ ውጤት ተጠናቋል። የቤተሰብ ጨዋታ ነው። ከኢቢኤስ በየሳምንቱ ሰዓቱን ጠብቀው ወደ እናንተ ይደርሳል። ዛሬ የዚህ የቤተሰብ ጨዋታ የመድረክ አጋፋሪ ደግሞ እኔ ንጹህ ኃይሌ ነኝ። አስታውሱ፣ ከሳምንታቶች በፊት እኔ ራሴ በዚህ ቻናል ላይ አንድ ቪዲዮ ሰርቼ ነበረ። አዲስ እጩና አራተኛው ሚስጥራዊ እጩ ብዬ ያቀረብኩት እጩ ነበረ። አስታውሳችሁ ከሆነ ካላስታውሳችሁት ቪዲዮዬን አሁንም ታገኙታላችሁ፣ ሄዳችሁ ማየት ትችላላችሁ። ይህ ሰው ገና እጩ መስፈርቱን አሟልተሃል አላለውም ኢቢኤስ። ግን ቢሆንም ከ50% በላይ የህዝቡ ምርጫ እሱን ነበር ያደረገው። እኔም ያንን አተኩሬ ሰርቼ ለብዙዎች ይህ ሰው እጩ መሆን አለበት፣ መታየት አለበት፣ መገምገም አለበት ብዬ ቪዲዮ ሰርቼለት ነበረ። ምክንያቱም የህዝብ ምርጫ ነው እስከተባለ ድረስ ይህ ሰው መካተት አለበት፣ ቢያንስ መታየት አለበት ብዬ ራሱን የቻለ ቪዲዮን ሰርቼለት ነበረ። ምክንያቱም ከ50% በላይ ህዝቡ እሱ ወዶ ስለነበር። እኔም በሰራሁት ቪዲዮ ላይ ብዙ ሺህ ሰዎች አይተውታል። ሄዳችሁ እናንተ ማየት ትችላላችሁ። ካመለጣችሁ ወደኋላ ተመልሳችሁ ያን የሰራሁትን ቪዲዮ ታገኙታላችሁ፣ እናንተም ማየት ትችላላችሁ። ይህ ብቻ አይደለም፣ ፍሬያችን መና አልቀረም። አንዱዓለም ከሁለት ቀናት በፊት በታላቁ በሰይፉ በኢቢኤስ ላይ ልናየው ችለናል። እንዲሁም በአንድ መድረክ እንዲመራ እድል ተሰጥቶት አይተናል። ይህም የቻናላችንን ታማኝነት በእርግጠኝነት የጨመረ እንዲሁም ደግሞ የሰፊው ህዝብን ምላሽ ያገኘ ነው ብለን እናስባለን። አሁን ላይ ግን ጥያቄው አምስቱም እጩ ወይም ደግሞ አንዱዓለምን ጨምሮ ሁሉም አቅርበዋል፣ ሁሉም ጨርሰዋል። ግን የሁላችንም ልብ ያለው ወደ አንድ ስፍራ ነው። ኢቢኤስ ቴሌቪዥን የህዝቡን ድምፅ ይሰማል ወይ ነው ጥያቄው። ዛሬ በዚህ ቻናል ላይ ማሳያችሁ ትንሽ ስለ እጩዎቹ ስላሳዩት ብቃት እንዲሁም ስለ አንዱዓለምና ስለሚጠበቀው አስደንጋጭ ውጤት ዛሬ በዚህ ቻናል ላይ ይዤላችሁ መጥቻለሁ። ይህ ብቻ አይደለም፣ አሸናፊውንም እናወራለን። ምክንያቱም አሸናፊው ታውቋል። አሁን የኢቢኤስ መልስ ብቻ ነው የሚጠበቀው። ወደ ዋናው ዝርዝሩ ከመግባቴ በፊት አንድ እውነት ልንገራችሁ። አርቲስትና ተዋናይ ነፃነት ወርቅነህን መዘንጋት የለብንም። ለዚህ ፕሮግራም ብዙ ጊዜውን የሰጠ እንዲሁም ደግሞ ብዙ የሳቅ ምንጮችን ያገኘንበት ፕሮግራም የመጣው ከእሱ ስለሆነ ማለት። ታዲያ የዛሬዎቹ እጩዎች መረዳት ያለባችሁ የነፃነት ወርቅነህን ልብሱን መልበስ ሳይሆን መንፈሱን መላበስ ያስፈልጋቸዋል። ለዚህም ይመስለኛል እጩ ግምገማ ላይ ያለው ፉክክር ከባድ ያደረገውና በህዝቡ ዘንድ እንትና ይመረጥ የሚለው የነፃነትን ካራክተር ሳይሆን የነፃነትን መንፈስ የሚመስል ሰው ህዝቡ በይበልጥ ስለሚፈልግ ነበር። የጨውቃ የት ነው? የጨውቃ ቀጥታ እንዴት ሐሳብ የለም። እንዴት ፍስትል ቀጭን መንገድ የለችም። አገራት አላሰዋለለም። የጨው ማከማቻው አይመልስም። እዛ ልሽ እንጂ ቢል አንተ ወይ ይሄ ጨው አልነበር ነው እንጂ እና ለሰው መስጠት ጀመርክ። እኛ ኖሮን ትላንትና አይደለም እንደ ገዛው አለቃ እንዴት አልጫል ለስሙ የተገዛው ኮንቴነር አስጫልክ መሰለኝ። እሺ ሂድና አባባል የ50 ሳንቲም ስጡኝ። እኔ አይናቸው አለ ቢኒ እምነት የሳሳች እምነት የሳሳች ስስ ምንድነው? ማመን ነው ዋና። ጨው አለው አምንን። የኛ ርስት ነው አይደል? ላይቭ አይተላለፍ። እንዲሁ እያመንን እንቀጥላለን። አረ ከያሲን ረዲን፣ አዝመራው ደምሴና አንዱዓለም እንዲሁም ደግሞ ብቸኛዋ ሴት እጩ የሆነችው ኮሜዲያንና ተዋናይት አርቲስት ንጹህ ኃይሌ ወይም ደግሞ ሻሼ ሁሉም የየራሳቸው ሞክረዋል። ግን ጥያቄው ማን የነፃነትን ኢነርጂ አመጣው ነው። በትላንትናው ዕለትም ደግሞ ያየናት አርቲስት ንጹህ ኃይሌ በቤተሰብ ጨዋታን በመምራት የራሷን ቀለም ይዛ መጥታለች። በብዙ ሰዎችም ጥያቄ መሰረት ለምን ሴት አቅራቢ አልተመረጠችም ያሉትን ጥያቄ በአርቲስት ንጹህ ኃይሌ ሊመለስ በትላንትናው ዕለት ንጹህ ኃይሌ የራሷን የሆነ ፐርፎርማንስ ይዛ መጥታለች። ግን ይሄ ሁሉ ባለበት ሁኔታ ሶሻል ሚዲያ ወደ አንድ አቅጣጫ ነው እየነፈሰ ያለው። ወደ ማዕከላችሁ ያልተጠበቀውና የዝርዝር እጩ ውስጥ ከመጀመሪያው ጀምሮ ያልተካተተው ወደ አንዱዓለም በመጀመሪያም በሰይፉ ሾው ላይ ቀርቦ እንዲሁም ደግሞ የእጩ መስፈርቱን ሳያሟላ አንድ ሙከራ አስሞክረውት የብዙዎችን ልብና ቀልብ የሚስብ አቀራረብ ይዞልን መጥቶ ነበር። አዎ በእርግጥ ይህ ሰው ከዚህ ቀደም መድረክን መርቶ አሊያም ደግሞ በትወና በሶሻል ሚዲያ ዘርፍ አይተነው አናውቅም። ቢሆንም ትንሽ ስልጠናና ትንሽ ትምህርት ከተሰጠው
ለቦታው የሚሆን የነጻነትን ቦታ የሚተካው ብቸኛው ሰው እሱ ነው እያሉ በሶሻል ሚዲያ ላይ ወሬው በሰፊው ተዳርሷል። ከወዲሁም ደግሞ ከ50% በላይ የህዝብን ድምፅን በመቆናጠጥ የአንደኝነትን ደረጃ እስካሁን ድረስ እየመራ ያለው ራሱ አንዱዓለም ነው። አንዱዓለም ለየት ያለ ብቃትን ይዞ ነው የመጣው። ሰዎችን ለማሳቅ ብቻ አይደለም፣ እንደ ነጻነት ወርቅነህን አክቲንግ ተላብሶ የመጫወት የተፈጥሮ ብቃትን አክሎበት ነው የመጣው። በቃ ምን ልበላችሁ፣ ይህ ሰው ቦርን ቱ ኢንተርቴን የምንለው አይነት ሰው ነው። አሁን ግን ትልቁና ዋነኛው ጥያቄያችን ምን ይፈጠር ይሆን ነው። ምክንያቱም ብዙዎቻችን ኢቢኤስ የህዝብን ድምፅን እሰማለሁ ቢልም የህዝብ ድምፅ ላይ ብቻ ዲፔንድ እንደማይሆን እናውቀዋለን። ምክንያቱም የራሱ የሆነ ብራንድና የራሱ የሆነ አሰራር ስላለው ማለት ነው እንጂ የህዝብ ድምፅ ብቻ ተሰምቶ ቢሆን ኖሮ አንዱዓለም ከወዲሁ አሸናፊ ሆኖ ታውቋል። የቤተሰብ ጨዋታ ነው። ሁላችሁም ዝነኛና ሀብታም ታዋቂ ትሆናላችሁ፣ ትሸለማላችሁ፣ ትመጣላችሁ እዚህ ኢቢኤስ የቤተሰብ ጨዋታ ላይ። እኔ አንዱዓለም እስተመጭ እባላለሁ። ኢቢኤስ የራሱን የሆነ መስፈርት አለው ስላችሁ በምክንያት ነው። ምክንያቱም አንዱዓለም በህዝቡ ተወዳጅነትና ከ50% በላይ የእጩነት ግምት ከወዲሁ የሰቀለ ቢሆን ኢቢኤስ ወደ ጎን ይገፋዋል የሚል ትልቅ ስጋት ስላለኝ ነው። ቢሆንም ሌላኛው ሁለተኛና ታላቁ ተቀናቃኝ ያሲር ረዲንም ቢሆን በብቃቱ የሚናቅ ሰው ሆኖ አይደለም። የኔን ውጤት ከጠየቃችሁኝ 100% ውጤቱ በአንዱዓለምና በያሲር ረዲን መካከል ነው። በአንዱዓለምና በያሲር ረዲን መካከል ቢሆንም 100% ኢቢኤስ የህዝብን ድምፅ ከሰማ አንዱዓለም አሸናፊ የማይሆንበት መንገድ የለም። አንዱዓለም 100% አሸንፏል። ቢሆንም ግን ኢቢኤስ ቴሌቪዥን ምናልባት እኔ እንደምሰጠው ግምት ያሲር ረዲን ከዚህ ቀደም መድረኮችን መርቶ ስለሚያቀና በኮሜዲ ዘርፎቹ በሰፊው ስለሚታወቅ ያሲር ረዲን የቤተሰብ ጨዋታን አቅራቢ አድርጎ ሊሾመውም ይችላል የሚልም ግምት አለኝ። ያሲር ረዲን የቤተሰብ ጨዋታ አድርጎ ከሾመው ደግሞ አንዱዓለምን ደግሞ ህዝቡ በሰፊው ስለወደደው ኢቢኤስ ቴሌቪዥን በሌላ ዘርፍ ይዞት ይመጣል ብዬ አስባለሁ። ቢሆንም ግን 100% የጨዋታው አሸናፊ አንዱዓለም ነው። አሁን ጥያቄውን ወደ እናንተ ላምጣው። በትላንትናው ዕለት ንጹህ ኃይሌ የመራችው የቤተሰብ ጨዋታን አሸናፊ ያደርጋታል ብላችሁ ታስባላችሁ? ወይስ ደግሞ ህዝቡ በሰፊው የመረጠውንና ከ50% በላይ የእጩ መስፈርቱን ከወዲሁ የሰቀለውን እንዲሁም ደግሞ በሰይፉ ሾው ላይ በአንድ ሙከራው ያያችሁት አንዱዓለም እንደምትጠብቁት የቤተሰብ ጨዋታን ለመምራት ይመጣ ይሆን ብላችሁ ታስባላችሁ? የኢቢኤስ ቲቪ የራሱን ውጤት ይዘንላችሁ እንመጣለን ስል ቪዲዮን ከወደዳችሁት ላይክ በማድረግ ድምጻችሁን አሰሙ። እንዲሁም ደግሞ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እያልኩኝ አድማጭ ልብ በተግባር እወዳችኋለሁ። ቻው፣ ቸር ቆዩልኝ። እሺ፣ ስላንተ ባህሪስ ማወቅ ይቻላል? ድሀ ደግሞ ምን ባህሪ ያለው ባህር ውስጥ እየኖረ ለዛ ቢስ አይደለሁም። አያትን ታሳድግኝ ነገር በቀላሉ እንደሚያልፍ ነግራኛለች። ምን ይሻለው አለቀ።